ገና ቋንቋ ሳትለምድ ምንም ነገር ሳታቅ ይሄን ገጠማት በ5 ወሯ። እባካችሁ አጨክኑ፣ ማንሽን ወላዲውን አጨክኑ እባካችሁ፣ ያላችሁ ነገር እርዱ። ተስፍሽ አሁን እሷ ካሊድ ነው የሚመራቸው፣ ካሊድ ነው መከተልም ያለባቸው። ካሊድ የሚባለው ሰውዬ እያለው ያለው የዛኔ ሌላ ኑር ሰቡ ሚዲያ ላይ ወጣ ሰው ሁሉ እንዲያቃት እንዲሁም ደግሞ ለዚህ በሰላም ሀገሯ ገብታ ከቤተሰቧ እንድትገናኝ ሰበብ የሆነችው ፋሲካ ቲዩብ ናትና አላህ ይስጣት። ነገር ግን መጀመሪያ ልጅቷ ማንም በማያውቅበት እንትን ያስተዋወቀቻት ልጅ መጀመሪያ ላይ እሷን ስትመጣ ቪዲዮ ላይ ቀርጻ መጀመሪያ ላይ እንዳስተዋወቃቻትም ስትመጣም ይኸው ለሀገሯ ወጥታለች ብላ በፋሲካ ቲዩብ ነበር መለቀቅ የነበረበት። ግን እኔ ሙስሊም ወንድሞቼ ናቸው፣ በማንም ወንጀል አልገባም። ግን ትንሽ ካሊድ ጥፋተኛ ነው። አንዳንዴ የሆነ ነገር ስናገኝ ራስ ወዳድነት ወላሂ ላዚም እሱም ጥሩ ስራ ነው የሚሰራው፣ አላህ ይጨምርለት። ግን ፋሲካ ቲዩብ እንዳትመጣ ላይቭ ላይም እንዳትገባ ከገባች እኔ እወጣለሁ ምናምን እያለ በዚህ ልክ ጭራሽ ገዳይ ወይ ምናምን አስመስሏት። እሷ ያኔ ብዙ ገንዘቡን በዛው ጊዜ የደገፉ ሰዎች ወይም ሲሰጡ የነበሩ ሰዎች ያው በኮሜንት ብሩ የደረሰ ምናምን እያሉ ሲጠይቋት መናገር ያለባትን ነገር ተናግራለች። አንዳንዴ እኔ መሰማት ነበረ ስለ ሌላ ጉዳይ ብሩ ተበልቷል ምናምን ነገር እያለች ማለት ነውና ምንም አይፈረድባትም። ነገር ግን በዛ ቀን አስቀየማት። ግን ያው እኔም የልጅ እናት ናት፣ ብዙ ነገር አለ። አንዳንዶቹ ላይቭ ላይ ገብታኛ ስንሳተፍ አልተሳተፈችም፣ እንደኛ አልሆነችም ምናምን እያሉ ነበር። እቺ ዙዙ ተብዬዋ ምናምን ነው ማለት ነውና የልጅ እናት ናት። እኛ አረብ ሀገር ያለ ነው ይመቸናል፣ ገጠር ያለ ሰው ኢንተርኔት ይኸው ይታወቃል። ልጅ ከገጠር ስራ ምናምን በጣም አስቸጋሪ ነውና ብቻ እኔ እንጃ ኸይር ጀዛ ላይ ይክፈላት ፋሲካ ቲዩብ። በስተመጨረሻ እሷም ይቅርታ ጠይቃለች። ቮይሷን አስገብቼላችኋለሁ። ግን እነሱም ያወሩት ማላሰማችሁ ያው ኮፒራይት እንዳያመጣብኝ ነው። እና እዚህ ጋር አሁን ካሊድ እያለ ያለው ያኔ ፋሲካ ቲዩብ እንዳትገባ እያለ ነው ያለውና ተገቢ አይደለም። ጥሩ ነገር ነው ያረጋችሁ። ይኸው ባደረጋችሁ ሰበብ ልጅቷን አላህ ይስጣት፣ ለሀገሯ አብቅታለች። ሰበብ ነው ማለት ነው። ምክንያቱም አላህ ለሁሉ ነገር ሰበብ ይፈልጋል። የዛኔ እናት አባቷ ሚዲያ ላይ ማንም እምቢ ብሎናል እና አንቺ ባክሽን እርጂን ብለው መጀመሪያ ላይ ቪዲዮ ድምጽ እንዳሰማዋችሁ ሲሉ ነበረ፣ ሲማጸኑ ነበረ። ግን እነሱ ራሱ ፋሲካ ቲዩብ እንዳለች ስጽፍላቸው ወንድምየው ምናምን መቼ ነው የምትመጣው ስለው ቴክስቴን አይቶ ጸጥ እያለኝ ነበረና በጣም ነው የተናደድኩት። ግን ላይቭ ላይ ይሄ ካሊድ ተብዬው ሲያወራ ስሰማ ግን አልተቀየምኩትኝም፣ ምክንያቱም እነሱ ጥፋተኛ አይደሉም ምናምን አለች። ግን እኔ እነሱም ቢሆኑ አይ የዛኔ እኮ ልጃችን እንደዚህ ህዝብ ዘንድ እንድደርስ ሰበብ የሆነችው እሷ ናት ምናምን ብለው ማመቻቸት ነበረባቸውና ይህ ሁሉ ትግል ፋሲካ ያው ዩቲዩብ ቻናል ስላላት ቀርጻ እንትን እንዳትሻማባቸው ይመስለኛል እንደዛ ያደረጉት ማለት ነው። ግን ያው ሆኖም ቀረም ልጅቷ በሰላም ለሀገሯ በቅታለች። ፋሲካም ያው በስተመጨረሻ እዛ ሳውዲ አረቢያ ላይ ያሉት ኮሚቴዎችን ይቅርታ ምናምን ጠይቃለች። ግን ቢሆንም አላህ ኸይር ጀዛዋን ይክፈላት። ቅስማ መስበር አልነበረባቸውም። ወላሂ በጣም ነው የበደሏት። ልጅቷ መጀመሪያ እንዳስተዋወቀችም ስትመለስ በራሷ ቻናል ይኸው ለሀገሯ በቅታለች ብላ ነበረ ፋሲካ ቲዩብ ቀርጻ መልቀቅ የነበረባት ማለት ነው። አሁን እዚህ ጋር ተስፊሽ የሚባለው የሚያሳየው እንትናቺ ፋሲካ ቲዩብ ዩቲዩብ ቻናል ላይ የለቀቀችው ስለኛ ያወራችው ነው ብሎ ነው እዚህ ጋር የሚያሳየው ማለት ነው። ስለኛ ያወራችው ነው ምናምን እያለች ነው። እቺ ደግሞ ዙዙ ተብዬዋ ደግሞ ላይቭ ላይ እንደኛ መታ አንድ ቀንም አላወራችም። እናቴ እሷ የልጅ እናት ናት፣ መቼ ይመቻታል። እና
ይሄ ካሊድ ተብዬው ራሱ ከስራዬ ምናምን ብዙ ችግር አምጥታብኛለች ምናምን እያለ ያወራል። እሷ መቼም ያው ሰው በወቅቱ መናገር ያለበት ነገር ይናገራል። አንዳንዴ ደግሞ ወላሂ እኛ የዋህነት ወይ እንደዚህ ኖርማል ነው ብለን የምናወራው አንዳንድ ሰው ደግሞ ወደ ተንኮል ነው የሚወስደውና ብቻ ሁሉ ነገር አላህ ኸይር ጀዛ ይክፈልሽ። ፋሲካ ቲዩብ ልጅቷም ለሀገሯ በቅታለች። ግን የዛኔ እንትን እንዳለችው ሁሉ ስትመለስም ሞራሯን ቢያንስ እንኳን ቀስማ እንዳይሰበር ላይቭ ላይ እንኳን ወላሂ ልትገባ ከልክለዋት በስንት መከራ ነው ይሄ ሙቤ የሚባለው ልጅ እንትን ብሎ ነው ያስማማቸው ማለት ነውና በዚህ ልክ ጭራሽ እኮ ገዳይ ነው ያደረጓትኝ ውለቷን ማለት ነው። ግን አንዳንዴ እኮ ወላሂ ላዚም የሰው ልጅ ኢላላህ ብቻ ለማንኛውም ከባድ ነው ወላሂ ላዚም አንዳንዴ ጥሩ ነገር ነው ብለን የሰራነውን ደግሞ ሌላው በተንኮል ይወስደዋል ማለት ነው። ብቻ ከባድ ነው ወላሂ ዘንልን። አይ የዚህ ዱንያ መከራ እኔ ወላሂ ፋሲካ ቲዩብ እንትን ሲሉ ራሱ በጣም ያሳዘነችኝ። እንዴ ለምን እንደዚህ ይሏታል ምናምን ብዬ ነበረ። ግን እሷ መልስ ሰጥታለች ምናምን ነገርና ይቅርታም ተባብለዋል። ጥሩ ነገር ነው። ግን እንደዚህ ማድረግ አልነበረባቸውም። ምን ችግር አለው? ምን ደግሞ ዩቲዩብ ምን አክል የሚከፍለው ነው? እይታ የለም በአሁን ጊዜ ማለት ያኒ ሰው ቲክቶክ ላይ ሌላ ፕራንክ ላይ ምናምን ነው የተጠመደው። ፋሲካ ቲዩብ ቢታይለት ወይ 20 ሺህ ወይ እንደዛ ነውና በዛ ደግሞ የምትገኘው ጥቂት ገንዘብ ነው እና ለዩቲዩብ ቪዲዮ ብላ ነው ምናምን ብለውም ሲያወሩ ሰማሁኝ። የዛኔ ስታዳም ችግር አለው? በዩቲዩብ ብላ በሰራችሁ አይደል እንዴ ህዝቡን ያወቃት ልጅቷን። ያው እቺ ፋሲካ ቲዩብን ሰበብ ባታደርስ ማን ያውቃት ነበር ሌላ። ያው እዚህ ጋር ፋሲካ ቲዩብ ያወራች ነውና እና ወደ ቤተሰቦቼ በጣም ከባድ ነው። አንዳንዴ ለጥሩ ነገር ብለን የምናረገው ነገር እኛ በንጹህ ልባችን ያወራነው ነገር ደግሞ አንዳንድ ሰውም አንዳንዴ ተንኮል እንትን ይላል። ብቻ ከባድ ነው። የኔ እናት እንዳይከፋሽ መቼም ቪዲዮ ባይደርስሽም ወላሂ ፋሲካ ቲዩብ እና እናንተም አንዳንዴ የሆነ ነገር ከማረጋችሁ በፊት አስቡበት። የታሰበበት ነገር በጣም ጥሩ ነው ወላሂ። ልክ ይሄ በተለይ ካሊድ የሚባለው ልጅ ከስራዬ እንትን አለችብኝ፣ ብዙ ነገር ነው ያበላሸችብኝ፣ በህግ የሚያስጠይቃት ነገር ነው ያደረገችው ምናምን ሲል ነበረ። አውቆ ሲያካብድ ማለት ነው። እና እኔ አላህ እንዳይቆጣብኝ ወንጀል ውስጥ አልገባም። እንግዲህ የተሳሳታችሁንም አላህ ሂዳያ ይስጣችሁ። እና ለማንኛውም አላኩል ሀል ወደ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ስለገረመኝ ነው ይህን ቪዲዮ ያቀረብኩላችሁ። ላይክ ሰብስክራይብ ማድረጋችሁን አትርሱ።